አንዱ የህብረተሰቡን በተለይ ደግሞ ለባንክ አገልግሎት ተደራሽ የማይሆኑ የህብረተሰብ ክፍል ይህንን አገልግሎት ውጪ እንዳይሆኑ የብድርና ቁጠባ ተቋም ትልቅ ሚና ይጫወታል ማለት ነው። በዚህ ሂደት ውስጥ የቤኒሻንጉል ጉሙዝ ክልል ብድርና ቁጠባ ተቋም ከተቋቋመ ወዲህ በርካታ የኛ ማህበረሰብ አገልግሎት የብድር ተደራሽ የቁጠባ አገልግሎት እንዲያገኙ ባደረጉት ርብርብ ቀላል የማይባል የኛ ማህበረሰብ ክፍል ህይወታቸውን ከነበሩበት ወደ ተሻለ ደረጃ መውሰዱ አይቀሬ ነው ማለት ነው። በዚህ ሂደት ውስጥ የተሻለ ሁኔታ ብድር አገልግሎት አገኝተው ቁጠባ አገኝተው የተሻለ ኑሯቸውን ከነበሩበት ወደ ተሻለ የወሰዱ በዛ በተመሳሳይ መንገድ ከነበረበት የአስተራረስ ዘዬ ወደ ዘመናዊ በትራክተርም በተለያዩ መንገዶች አርሶ ምርትና ምርታማነት ለመጨመር ከፍተኛ ስራ ተሰርቷል። ይሄ ደግሞ ቁልፍ ሚና የተጫወተው ይሄን የማይክሮ ፋይናንስ ወይ ደግሞ የክልላችን ብድርና ተቋም ማለት ይቻላል። የአሶሳን እድገት ተከትሎ የተለያዩ ተቋማት የከተማዋን እድገት የሚመጥኑ ህንጻዎችን እያስገነቡ ሲሆን የብድርና ቁጠባ አክሲዮን ማህበሩም የራሱን ህንጻ በከተማዋ ውስጥ ማስገንባቱ ለከተማዋ ተጨማሪ እድገት አቅም መሆኑን ነው ርዕሰ መስተዳድሩ የሚጠቁሙት። አሶሳ ከተማችን ደግሞ ህንጻ ያስፈልጋታል። ስለዚህ የዛሬው የብድርና ቁጠባ ተቋም ይሄ ዘመናዊ ህንጻ ሰርቶ ለአሶሳ ከተማ በማበርከቱ በጣም ትልቅ ተደርጎ ይወሰዳል። የዚህ ከተማ እሴት ነው። በዚህ አግባብ እዚህ ላይ የተሰማራችሁ ባንኮች አዋሽ ባንክ ጥሩ ህንጻ ሊባል የሚችል ስራ እየጀመረ ነው ያለው። በእርግጠኝነት በጥቂት ዓመታት ውስጥ ወይ ደግሞ በጥቂት ወራት ውስጥ አልቆ በዚህ ደረጃ ይመረቃል ብዬ እጠብቃለሁ። ነገር ግን እየዘገየብን ያለው እኔም ያየሁት ነው የአሶሳ የንግድ ባንክ አንጋፋ የሀገራችን ባንክ ይሄ ባንክ ደግሞ አስተዋጽኦ ካደረጉ አካባቢዎች ቤኒሻንጉል ጉሙዝ ክልል የሚጠቀስ ነው። ቤኒሻንጉል ጉሙዝ ክልል የሚጠቀስ ነው። ትልቅ አስተዋጽኦ አለው። የአሶሳ ንግድ ባንክ ቅርንጫፋችን በምዕራቡ ኢትዮጵያ ቁጠባ ላይ ወይ ደግሞ በገንዘብ መያዝ አቅም ካላችሁ ቅርንጫፎች አንዱ አሶሳ ላይ ያለው ቅርንጫፍ ተብሎ ነው የሚወሰደው። ከዚህ በፊት እኔ ባለኝ መረጃ ህንጻ እንሰራለን ብለው ጥያቄ አቅርበዋል። ዲዛይን አዘጋጅተው ነበር፣ መሬት ሰጥተናል። እስካሁን ግን አልጀመሩም። በዚህ አጋጣሚ ብትጀምሩ አደራ ለማለት ፈልጋለሁ ማለት ነው። ሌሎችንም እዚህ ላይ ያሉ ባንኮች ቅርንጫፍ የከፈቱ ባንኮችም ጭምር አሶሳ ከተማ አሁን እንደሚታዩት እያማረበት ነው ያለው። የአስፋልት ስራ እየተሰራ ነው። የኮሪደር ስራዎች እየተሰሩ ነው። ግሪን ለማድረግ እየሰራን ነው። ነገር ግን ከተማው በቆርቆሮ በአረንጓዴ ቆርቆሮ ብቻ የሚሸፈን ከሆነ ከተማ ሳይሆን የገጠር ከተማ ነው የሚሆነው ማለት ነው።